ወጣት ለመምሰል ነው የሁሉ ስቃይ? ቆይቷል ከጨረጨሱ አባባ ኃይሉ። እባክህ ትናንትና ለብሼ ስለታየው በዛሬ እንዳልደግሞ ብዬ ነው እንዳንተ እንደ ክቡር ዘበኛ ዩኒፎርም ኮሌታውን እንደዚህ ሳምንቱን ሙሉ ቀስሬ ልወጣና ልገባ ትፈልጋለህ? እንግዲህ ምን ታደርገዋለህ? ቆዳ ልብስ አይደለ ተኩሳ አታቃን ነው። እንደ ጭቃ ቤት 10 ቀለም ብትቀባ፣ እንደ ምግብ በቀን 3 ልብስ ብትቀያየር ወጣት ለመምሰል ትሞክራለህ እንጂ ወጣት መሆን አችልም። ዋናው አርጅቻለሁ ብሎ እጅ አለመስጠት ነው። ስማ ችኮቹም እንደ ወይን ስማ ገፋ ያለ ነው የሚጣፍጣቸው። ኦኬ አሁንስ አበዛው እንዴ? እኔ እኮ ልጅ ነኝ። በልጅ ፊት የሚወራና የማይወራውን ለይ እንጂ። አቦቱቲ አቦችን ሙተነሳች አቦዮ ቶቶሉስቴሽ ዳይፐርስ ልቀይር። ወረኛ በ30 ዓመትም ልጅ ነኝ ስትል ትንሽ ሼም አይቆነጠጥም? አየህ አንተና እኔ አባትና ልጅ ሆንን እንጂ አታውቀኝም። እድሜ 34 ነው። አትቀንስብኝ። እንዳንተ ተንዘላዝዬ ሳይሆን በአግባቡ ስለተጠቀምኩበት አላፍርበትም። ስማ ይሄኔ ውጭ ሀገር ብትሆን ኖሮ የተወለድኩበት አልጋ ላይ እገነዛለሁ ብትል ማንቁርትን ይዘው ጠልዘው ነበር የሚያባሩ። ና ጠልዝና አስወጣኛ። እንዲያውም ስም ብዬ ሳስበው እኔ አግብቼ እስከወጣ የምትጠብቅ ይመስለኛል። ድጋሚ ለማግባትም ታስባለህ? ምን ላድርግ? ወግ ማድረግ ላሳይ ብዬ ነው። አንተም እልል ብለህ ደስ ብሎ ድረኸኝ የልጅ ልጅ እንደሚባለው የአባት ልጅ ላሳቀፈ ብዬ ነው። የተገላቢጦሽ አንተ እኮ ነህ እኔን ድረኸኝ የልጅ ልጅ አሳየኝ ማለት ያለብህ። ምን ላድርግ? እምቢ አልካ። እውነቴን ነው የምልህ። አንዳንድ ፍሬ እንቦቃቅላ ልጆች እንጆሪ የመሰሉ ኃይሉ ዋይ ምን ሆናችሁ ስላቸው አግባ ምን ይሄ ልጅ ባዶውን ጦሙን እያደረ እኔ ባገባ ሼም